فأنا يؤفكون على وديت ነው ታዲያ ምን ያደርጉ ነበር ከሱ ጋር ሌላ አማልክትን ግን ይይዙ ነበር ከአላህ ጋር ማለት ነው 300 ምናምን ጣዖታትን ያመልኩ ነበር ጣዖትን ደርድረው ማለት ነው እና ለምንድን ነው ታዲያ የምታመልኳቸው ብለስ ጠይቃቸው እኛ የምናመልካቸው ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ እንዲያቀርቡ ነው ብለው ይላሉ ማለት ይሄ ችግር ነው በቃ ትልቁ ችግራቸው ይሄ ነበር ከዛም እንዲህ ይላል الله يبسط الرزق لمن يشاء من عباده ويقدر له إن الله بكل شيء عليم الله يبسط الرزق لمن يشاء الله لفلقلت رزقنا يسفلت الله من عباده لباريو كباريوچ እንዲሁም ويقدر له ከባሪያዎቹም ከፊሎቹን ደግሞ ምን ያረጋቸዋል ሪዝቃቸውን ለፈተና እነዛን ያጎላል እነዚህን ይሰጣቸዋል ማለት ነው ይሄንንም ያው ማን እንደሚያረግ ያቃሉ ግን ችግሩ ኢነላህ ቢኩሊ ሸይኢን ዓሊም የሚለው ነገር ካመኑ በኋላ እሱን ግን ብቻ አመልኩ ማለት ነው አሁን እንደዚህ የሚያረግ ሰው ካለ በዚህ ሰዓት እንደዚህ አይነት ችግር ያለበት ሰው ካለ በዚህ ሰዓት በዚህ ወቅት ላይ ያኔ አላህ ተቃውሞ የመጣውን ነገር ነው እየተቃወመ ያለው ማለት ነው ሊትራሊ ይቃወማል ተግባባን እንቀጥላለን ከዛም አላህ ولئن سألتهم من نزل من السماء ماء فأحيا به الأرض من بعد موتها ليقولن الله قل الحمد لله لئن سألتهم عندهم بتطيقاچو አለ من نزل من السماء ماء ለሞኑ ከሰማያት ውሃን የሚያወርድላችሁ ማን ነው ብለ أحيا به الأرض من بعد موتها እንዲሁም ምድርንም ከሞተች በኋላ ሕያው አርጎ ቡቃያዎችን የሚዘራባት ማን ነው ብለ ብትጠይቃቸው ለየቁሉን አላህ ነው ይሉሃል ቁል الحمدلله እንግዲያው ስለ ዓለማቱ ጌታ ለአላህ ምስጋና እንጂ ታዲያ ለማን ነው ምስጋና የምታቀርቡት ለጣዖቶች ነው ሰዎችን ነው የምታመሰግኑት ለሰዎች ነው የምታጎበድዱት መስገዱት እያለ አላህ በዚህ መልኩ በላክተሩሁም ላ ያቂሉን አብዛኛዎቹ ሰዎች ግን ይሄንን ነገር አይገነዘቡትም እያለ ስለ ሩቡብያ በዚች ባጭር ነገር እንናገራለን ማለት ሩቡብያውን እንግዲህ አላህ ሩቡብያውን መቀበሉ ብቻ በራሱ እንደማይሆን ተናግሯል ማለት ነው ጌትነቱን ብቻ መቀበል አይደለም ረዛቅነቱን አብይነቱን አጠጭነቱን አልባሽነቱን እነዚህ ብቻ አይደሉም ሌላኛው ምንድነው ኡሉህያ የሚባለው ነገር አንድ ላይ መካተት አለበት ኡሉህያ ማለት በተመላኪነቱ ብቸኛ መሆንም አለበት አላህ ሱኪ ومحياي ومماتي لله رب العالمين من على الله قل بلاچو يا محمد إن صلاتهم سجدتهم ونسكي عندهم دغمو ارديم ማለትም እርደ ሲባል የተለያየ ለአላህ መስዋዕት የምናረገው ወርዶችን ማለት ነው ወመህያየ እንዲሁም ደግሞ ህይወቴም ወመማቲ ሞቴም ለማን ነው ሊላሂ ረቢል ዓለሚን ማሸደድ አይቻልም ለማርያምም ለኢየሱስም ለአብዱል ቃድር ጀይላንም ለማንንም አይቻልም ለነብዩ መሐመድም አይቻልም ለኢየሱስም አይቻልም ለማንንም ሰው አይቻልም ለማን ብቻ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻ ነው ሰላት የክብር ስግደት የሚባልም በእኛ ሸሪዓ ቆሟል የለም ወኑሱኪ እንዲሁም ደግሞ እርድም የተለያዩ የእርድ አይነቶች አሉ ማለትም እርድ ሲባል ስለት ልትሳል ትችላለህ በስለት ሁኔታ ልታርድ ትችላለህ እሱንም ለአላህ ብቻ እንዲሁም ደግሞ የተለያዩ በዓሎች ሊኖሩ ይችላሉ በበዓል በግል ልታርድ ትችላለህ የተለያዩ እሱንም ለአላህ ብቻ ነው የምታርደው ዛሬ ሮብ ነው ለእንትና የሚባል ሼክ እንዲ ምናምን
አርብ ነው ዛሬ ሐሙስ ነው ቀን እየቆጠሩ ለሰዎች ማርሳል ከእስልምና በቀጥታ ያወጣል ማለት ነው። ይሄ ነገር ዑዝር ቢልጃህል የሚባሉ ሰዎች ቢኖርም ማለት ነው በቀጥታ ከእስልምና ያወጣል። ወመሕያየ ህይወቴም ወመማቲ ሞቴም ለማን መማቲ ሞቴም ለማን ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻና ብቻ ነው። አለቀ በቃ ከዚህ ውጪ የለም። ለማንም መስገድም ማጎብደድም ማሸርደድም ማረድም ለማንም አይቻልም ማለት ለአላህ ብቻ ነው ማለት ነው። ለዛ ነው አላህ በሱረቱ ነህል ምዕራፍ 16 ቁጥር 30 አለ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን እዕቡዱላህ ወጅተኒቡ ጣጉት። ሱብሃንአላህ ምን ይላል አላህ? ወለቀድ በዐስና አለ በእርግጥም ልክ ያለው መልእክተኞችን ልኬ ነበር። ያን ያለ መልእክተኞች ተልከው ነበር የተላኩ ነበሩ። መልእክተኞች ግን ሲላኩ የተላኩበት ትልቁ አስኳሉና ዋነኛው ነገር ምንድነው? አን እዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ጣዖታትንም ራቁ የሚል ነገር ነበር። ስለዚህ ሰው ከአላህ ውጪ ከተመለከ ጣዖት ነው። እንስሶች ከአላህ ውጪ ከተመለኩ ጣዖት ናቸው። ገውዛን ዛፍን በለው የትኛውም አይነት አምልኮ በእስልምና ከአላህ ውጪ ያለ በአጠቃላይ ጣዖት አምልኮ ተብሎ ይጠራል ማለት ነው። ለዛ ነው ጌታችን አላህ Subhanahu Wa Ta'ala በሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ እንዲህ ይላል وقضى ربك ألا تعبدوا إلا إياه وقضى ربك ألا تعبدوا إلا إياه وبالوالدين إحسانا وقضى ربك ألا تعبدوا إلا إياه كسو ውጪ ማንንም እንዳታመልኩ የሚል ነገር ነው። በቃ ከሱ ውጪ ማለት ከአላህ ውጪ በእውነት የሚገዙት አምላክ በጭራሽ የለም ማለት በውሸት የሚገዟቸው ግን አሉ። ስለዚህ ከአላህ ውጪ ዱዓ ማድረግ ለምሳሌ ዱዓ ማለት ምንድነው? ጸሎት እኔ በሌለውበት እኔን መለመንና መጠየቅ፣ ጀማል በሌለበት እኔ ጀማልን መለመን ጀማልዬ እንዲያርግልኝ አንተ እኮ ለአላህ የቀረብክ ሰው ነህ እንዲያርግልኝ ሬነር እባክህ እንዲያርግልኝ ብዬ አንድ ሰው በሌለበት መጠየቅ መቃረን ነው። ቁርአንን መቃረን ነው የሚሆነው። ሰለላሁ ዐለይሂ ወሰለም አዱዓኡ ሁወ العباده ዱዓ ምንድነው? ጥሪ መለመን አምልኮ ነው ብለዋል። ስለዚህ አምልኮ ደግሞ ለአላህ ብቻ ባለበት ሰውየው እንደው አላህን ለምንልኝ ጀማልን ልጠይቀው እችላለሁ ሬነር ጀማልን ልጠይቀው እችላለሁ ሬነርን ባላየበት ባልዋለበት ሬነርን ቁጭ ብዬ ቤቴ እሱ ቤት ሆኖ ይሄ በጣም ከባድ የሆነ ሽርክ ነው። አላህ በጣም አውግዞት የመጣው ቁርአን ላይ ነብያችንም ሰለላሁ ዐለይሂ ወሰለም የተላኩበት ዋና አስኳሉ ይሄ ነው ማለት ነው። በሱረቱ አን-ኒሳ ምዕራፍ 4 ቁጥር 36 ላይ እንዲላል ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ ወዕቡዱላህ አላህን በብቸኝነት ተገዙ ወላ ቱሽሪኩ ቢሂ ሸይአ በሱም አንድንም አታጋሯል። አንድንም በቃ ምንንም በሱ አታጋሩ። ብቻውን ይበቃል እሱ ለመመለክ ማለት ነው። ለመመለክም ብቻውን ተገቢ የሚሆነው ከአላህ ውጪ የለም። እዛ ነው አላህ ነው የሚመለከው ብለን ስንል ሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል በለሱ አላህ አንድ ነው አለ። አንድ ነው በቃ ይሄ አንዱ አምላክ ይመለካል ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም በሰሂህ ሙስሊም 16 ላይ እንዲህ ብለው ተናግረዋል። ቡኒየል ኢስላሙ ዐላ ኸምስ እስላም ተገንብቷል
على أن يوحد الله اللهم ببج نتلو ليجزاون አሉ የመጀመሪያው ማለት በብቸኝነት ነጥሎ ሊገዛው ነው ማለት በብቸኝነት በቃ ከአላህ ውጪ ሌላ አምላክ የለም ብሎ እሱም ብቻ በብቸኝነት ከዛ ወይቃም الصلاه وإيتاء الزكاه وصيام رمضان እያለ وحج البيت من استطاع إليه سبيلا እስከሚለው ድረስ የሚከተሉ ይሆናል ግን የዋነኛው أن يوحد الله አላህን ብቸኛ ሊያደርግ ነው በአምልኮ ተግባባን በጌትነቱ በባህሪያቱ በሁሉም ስለዚህ አሁን አላህ Subhanahu Wa Ta'ala በሱረቱ አልአንዓም ምዕራፍ 6 ቁጥር 88 ላይ እንዲህ ይላል ነቢያቶችን ሲናገር ማለት ነው ذلك هدى الله يهدي به من يشاء من عباده ولو أشركوا لحبط عنهم ما كانوا يعملون من على الله ولو أشركوا نزا نبياتوچكو من ያርጉ ኖሮ ከአላህ ጋር ሌሎችን አማልክቶች ይዘው በሆኑ ኖሮ እኛንም ይመለከታል ሁላችንንም ብናጋራ ምን ይሆን ነበር لحبط عنهم ما كانوا يعملون ይሰሩት የነበረ ነገር ሁሉ በአጠቃላይ በዜሮ በተባዛላቸው ነበር ትቢያ ይሆን ነበር ስራቸው በአጠቃላይ ስራ ቢስ ይሆን ነበር በቃ ምንም ነገር አይኖርም ነበር በቃ አንድ ሰው የፈለገ ኸይር ስራ እየሰራ ከኸይር ስራው ጋር ሽርክ ከሰራ በቃ ዋጋ የለውም ምንም ዋጋ የለውም ለዛ ነው አላህ Subhanahu Wa Ta'ala በሱረቱ ኒሳ ምዕራፍ 4 ላይ ቁጥር 48 ላይ የማያዳግም የቁርአን አያ አለ እዚህ ላይ ምን ይላል መሰላችሁ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما سبحان الله إن الله الله قال እንግዲህ ሰውየው ሞቶ በዚህ ሁኔታ ከሄደ ሊለን إن الله لا إن الله لا يغفر ما يمرب ሰውየው ተውባ አርጎ ካልሞተ በስተቀር ለፈለገው ግን ሌላ ወንጀል ቢሆን የሰራው ሊመየሻ ለፈለገው ግን ይመረዋል ومن يشرك بالله بالله لا የሚያጋራ ሰው ካለ በርግጥ فقد افترى اثما عظيما ታላቅ ቅጥፈት በአላህ ላይ ቀጥፏል ታላቅ ከዚህ ቅጥፈት በላይ አላህ ዘንድ ከባድ ቅጥፈት የለም ከዚህ በደል በላይ አላህ ዘንድ ከባድ በደል የለም ስለዚህ አላህ Subhanahu Wa Ta'ala መላኪነቱ ብቸኛ ነው ብለን ስንል ይሄንን ያካተተ ነው ማለት ነው ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በሰሂህ ሙስሊም 26 ላይ እንዲህ ብለዋል መማተ የሞተ ሰው وهو يعلم እያወቀ በልቡ ማለት ነው አረጋግጦ انه لا اله الا الله ከአላህ ውጪ በእውነት የሚገዙት አምላክ የለም ብሎ በልቡ خالصا من قلبه ማለት ነው በልቡ አምኖ የተቀበለና የሰራበት ሰው ካለ በአላህ ያላጋራ دخل الجنه በርግጥ ይሄ ሰውዬ ጀነት ይገባል አይደለም ያሉት ጀነት ገባ ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ተግባባን ይሄንን በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እንዲህ ይላል يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق رسول الله وكلمته ألقاها مريم وروح منه فآمنوا بالله ورسله قولوا ثلاثا انتهوا خيرا لكم
إنما الله إله واحد سبحانه أن يكون له ولد له ما في السماوات وكيلا سبحان الله من إلى الله تملكتوا إيه ما استنقك يعني ولا كريستيانوش معنا بتوحيد ألوهية لي من إلى يا أهل الكتاب أن أنت مزافتوا سوتش هوي لا تغلوا في دينكم በሃይማኖታችሁ ላይ ድንበርን አትለፉ